ኢትዮጵያውያን ተገዳደሉ ማለት ላይቭ ላይ ስታረድ ሲያርዱ ስተራረዱ ቀጥታ ሰዎች እያዩ እያወሩበት ሲገዳደል ቪዲዮ ስለቀቀና ለእናንተ ብላቅ ምንድነው የምታረጉት? በዛሬ ቪዲዮ ይህንን ቪዲዮ ነው የምናየውና ወደ ሳውዲ አረቢያ ኢትዮጵያውያን እየኖሩ ላይቭ ገብቶ ነው ሲያርዱ የሚያሳይ ቪዲዮና ምናልባት ይሄ አስጸያፊና ትንሽ አስቀያሚ ነገር ሊሆን ስለሚችል ህፃናት አጠገባችሁ ካሉ ህፃናትን ዞር አድርጉና አይበቻችሁ ሆናችሁ በተረጋጋና ድምፁ በቀነሰ እንትን ብታዩ ምክሬን እለግሳችኋለሁ። ቪዲዮ በጣም አሰቃቂና ትንሽ ስለሚያስፈራ አስቀድሜ ልንገራችሁ ብዬ ነው። ሬዲ ሆናችሁ ብትሰሙ ደስ ይለኛል። እንግዲህ ዛሬ በሚያስቅና አዝናኝ ቪዲዮ አይደለም ይዤ የመጣሁት፣ ልብ የሚነካ ነው። በተለይ ለሟች ልጅና የገደሉትም ደግሞ እንደዚሁ በጣም አሳዛኝ ነገር ነው። ቪዲዮውን ከማየታችን በፊት አሁንም ድጋሜ እነግራችኋለሁ። ሬዲ ሆኑ። ኢትዮጵያውያን እርስ በርስ ተገዳደሉ። ይሄ ነገር ዜና መሆን ካቆመ ጥቂት ጊዜያትን አሳልፏል። አሁን ላይ ደግሞ እየሰማን የምንገኘው ኢትዮጵያውያንን ላይቭ ላይ እያሳዩ እንደዚሁ በዘር ተከፋፍለው ተራረዱ የሚል ነገር በቪዲዮ ማስረጃ ሲመጣላችሁ ምን ትላላችሁ? ምን አይነት ጭካኔ፣ ምን አይነት ሰብአዊነት፣ ምን አይነት ኢትዮጵያዊነት ነው? ኢትዮጵያዊነት አንዳንድ ጊዜ ያስደንቀኛል። እንደዚህ አይነት ኢትዮጵያኖችስ ከየት ነው የመጡት ስል እንድጠይቅ ያደርገኛል። እኛ እርስ በርስ ተጨካክነናል። አሁን ላይ በላይቭ አንዱን ሲያርደው ሊትራሊ አንገቱን ቆርጦ ሲጥለው እያየን እንገኛለን። ይሄንን የሚያደርጉ ደግሞ ሚሊዮኖች እያዩዋቸው መሆኑን ደግሞ ነገሩን የባሰ የከፋ ያደርገዋል። ይሄ የአእምሮ ህመም ነው ወይስ እንደኛው ሰው ሆኖ በሰውኛ አእምሮ ያሰቡ ሰዎች ናቸው እንደዚህ ያደረጉት ብለንም እንድንጠይቅ ያደርገናል። እጅግ በጣም ነው ያዘንኩት፣ እጅግ በጣም ነው የተረበሽኩት፣ እጅግ በጣም ነው በኢትዮጵያዊነቴ ራሱ ያፈርኩት። እንደዚህ አይነት ሰዎች አሁንም በየአካባቢያችን ሞልቷል። እባካችሁ ኢትዮጵያውያን አሁንም ተጠንቀቁ። ከእንደዚህ አይነት ክፋት ካለው አስተሳሰብም ፈጣሪ አይምሮአችንን ንጹህ ያድርግልን ከማለት ውጪ ምንም ማለት አልችልም። ያው እንደሚያስደነግጥና ግራ እንደሚያጋባችሁ አውቃለሁ፣ ግን ደግሞ አማራጭ የለንምና እስቲ ጥልቅ የሆኑ መረጃዎቹን አሁን እያወራንበት እያየን እንሄዳለንና እባካችሁ ጥንቃቄ እያደረጋችሁ ቪዲዮን ይዩት። የአርሲና ወሎ ላይ የሚኖሩ ኦሮሞች እየተራረዱ ላይቭ የሌላው ብሔር በተለይ የአማራ ልጅ ኦሮሞ እንደዛ አድርጎ ቢሆን አብይ መግለጫ ያወጣል። እውነቴን ነው የምናገር። ሽመልስ አብዲሳ መግለጫ አውጥቶ ነበር። ኢትዮጵያ ተቀውጣ ነበር። ኢትዮጵያ ላይ ሙሉ ለሙሉ ተቀውጦ ነበር። ግን እርስ በራስ ለሌላ አትናገሩ እያሉ በኦሮምኛ ይነጋገሩ። መተራረዳችንን ለሌላው አትንገሩ፣ እኛው ዝም ብለን እንሸፍነው እያሉ ያወሩ ነው። ምንድነው የሚጠቅማቸው? የሰው ልጅ አርዶ መርካት አለ እናንተ ውስጥ አለ። ለምን አንዳንዶቻችሁን በዘረኝነት በጣም አርገው እንድትጠላሉ አርጋው ኦሮሞ ለኦሮሞ መተራረድ ከጀመር ካለቀ ምንድነው የምትጠቀሙት? እንደሰማችሁት ነው እንግዲህ ልብ የሚነካ ነገር ነው። እኔ እንዴት ብዬ ላውራሽ? እንዴት ብለን ነው ይሄን ስለዚህ ጉዳይ የምናወራው? አሁን ሁለቱም ኦሮሞ ናቸው። እሺ ይሁን፣ የአርሲና የወሎ እሺ ይሁን። የሰው ልጅ ያውም ደግሞ ሀገር ውስጥ አይደለም ያሉት ለችግር ሁለቱም ድሃ ስለሆኑ ሰርቶ ለመለወጥ ወደዛ ሀገር የሄዱ ሰዎች ናቸው እንደዚህ የሚደራረጉት። እኔ አሁን ከጭንቅላቴ በላይ ሆኖብኛልም ብዬ አላወራም፣ ምክንያቱም ደንዝዣለሁ። ይቅርታ አድርጉልኝ እንጂ አንድ ቪዲዮ ላሰማችሁ። ለእናቴ አንድ ልጅ ነው በአላህ እያለ ነው የሚለምነው። አንድ ልጅ ነው ልንወልዳት እያለ እየለመነው ነው። አፍ ውስጥ አሸዋ ከተው ድንጋይ እየከተቱ እንደዚህ በጀርባው ሲያርዱት ነው። አልሞትላቸው ሲል ገልብጠው ላይ ያሳል። ሁለቱም ኦሮሞ ናቸው የተራረዱት። የአርሲና ወሎ ላይ የሚኖሩ ኦሮሞዎች በምን እንደተገናኙ አይታወቅም። ጉዳያቸው ምን እንደሆነ አላውቅም። እነሱ እኮ የበሰበሱ ግመል ጠባቂዎች የበሰበሱ ማለት የበሰበሰ ግመልና ፍየል ጠባቂ ኑሮ እንኳን የሌለው እየተጠባበቁ ይተራረዳሉ።
የሚገርመኝ ለዚህ ነው። ከድህነቷ ግማታ ደሃ አይለፍለትም ብለው ለዚህ ነው። ምንም ጭንቅላቱ አይቀይርም። ጭንቅላቱ አይቀይርም። አንድ ነኝ ለእናቴ እያላቸው እየለመነ 10 ሆነው ለአንድ አርደው በሉት። ደሙን ይረጫጩታል። ጭራሽ እጃቸው ላይ ያረጉ ደሙን ይረጫጫል። አረብ ሀገር ላይ የምትኖሩ ወንዶችም ሴቶችም ህይወታችሁ ልንገራችሁ። ለቤተሰብም ለማዳምም ሰራተኛ ሆናችሁ ነው እድሜ ልካችሁ የምትጨርሱት አብዛኞቻችሁ። ሁሉም እያልኩ አይደል። ለቤተሰባችሁም ባርነት ነው፣ እንዲሁም ለማዳም ባርነት ላይ ናቸው። በጣም የሚያሳዝነው በሚያሳዝን ሁኔታ እና ለውጥ የለም። ለውጥ የሚባል ይለፋሉ መጨረሻቸው ቢሞቱ እንደሰማችሁት ነው። እንግዲህ አሁን 10 ሰው ሆኖ ነው አንድ ሰው እንደዚህ አርዶ የገደሉት። በምንስ ብገናኙ በምንም በጥቅምም ብገናኙ በምንም ብገናኙ ኢትዮጵያውያን በምን ነው የምንታወቀው? ከዚህ ስንወጣ የአንድ ሀገር ልጆች ነን። ከዚህ ስንወጣ ከሀገር ስንወጣ ማለት ሀገር ውስጥ መባላት መገዳደል ምናምኖች ለምደነዋል። ስንሻገር ግን አንድ ሀገር ልጆች ነን የምንባለው። ጭራሽ ደግሞ የአንድ ብሔር ልጆች ሆኖ እንዴት እስቲ ባናወራ ይሻላል አይደል? ቪዲዮን ብቻ ሰምተን ብናልፍ ነው። ምክንያቱም እኔ አሁን ጭንቅላቴ ለማውራት እየፈቀደልኝ አይደለም። ምክንያቱም አላቅም። እኔ አሁን ወንድሞች አሉኝ እዛ ሀገር የሚሰሩ የዘመድ ልጆች አሉ፣ የሰፈሬ ልጆች አሉ፣ ሴትና ወንዶች ማአት ብዙ ናቸው። እሺ አሁን እንደዚህ ተደረጉ ብዬ ሰው ቢነግረኝና ቪዲዮ ብልክልኝ ምንድነው የምሰማኝ? እንዴት ነው እናንተ ምንድነው የምሰማችሁ? እስቲ ስሙት። እንግዲህ ጨከን እያደረጋችሁ ስሙት። በአንድ ቪዲዮ ላሰማችሁ ስለሆነ ማለት አንገቱን ከቆረጡት በኋላ ይኸውልሽ ሁሉን ይዘውና እንደዚህ በስኛ ልትስተኛ ልጅ ማለት ነው። አንገቱን ከቆረጡት በኋላ ይኸውልሽ ታይሽ ነው ተከታ ይዘጋብኝ በጣም የሚያስጠላ ላይቭ ላይ ከዛ ነፍሷ አይወጣም። ወፍራም ነፍስ ነው ያለው ይላል። ደስት ላይ ያሉት ደግሞ ይስቃሉ። አረ ገልብጠ በዚህ ጋር ነው መድኃኒዓለም እንጂ አንድ ደቂቃ ጠብቂ። አይ የኛ ልጆች ስትይ ኢትዮጵያዊዎች ናቸው ማለት ነው። ኢትዮጵያ አንድ ቋንቋ የሚያወሩ ኦሮሞና ኦሮሞ ለዛው ሌላ እንትን እንደዚህ ከብሔር ከምን ሳይሆን ውሸት ወይኔ ሀቡ ውሸት ቢሆንማ አልቅሼ ራሴን አሞኝ ነው የተውኩት። እዛ ሳውዲ አረቢያ ላይ መንግስት የለም። ለዛው በረሃ ውስጥ ያለው ቪዲዮ የለም ጥቁር ነው። አዎ እንደዛ ነው። ልክ ናት እያሉ ነው ኮሜንት ላይ አቡ ይኸውልሽ ሊሆን አይችልም። ጥቁር ነው ላይ ጥቁር እንኳን ጨለማ ውስጥ ስለሆነ ላይክ ብዙ እንትን አይታይም። እንዴት ነው ቲክታክ አሁን እንዲደም ምናምን ሲያይ ነው እንጂ ጨለማን ከለላ አድርጎ ታዲያ ጉዳዩ እውነት የውሸት እያስመሰሉ ቢሆንስ እውነት መሆኑን እውነት ነው እንጂ ቆርጠው ይታያል እኮ ሀቡዬ እንዴት ላሳይሽ እየለመነ ነፍሱ አልወጣ ስትል እንዴት ላሳይሽ? እንዴት ቆይ የተቆረጠው አንገት እኔ ቲክታክ እንዳይዘጋብኝ ይኸው አንገት ከተቆረጠ በኋላ ይኸው አየሽ፣ የሰው ልጅ አንገት ከተቆረጠ በኋላ ውሸት ቢሆን በምን እየሰማችሁት ያላችሁት ፊልም አይደለም፣ የእውነት እኔ የሚያረጋገጥኩት ነገር ስለሆነ ነው። ሆኖም ግን ይሄ ነገር እንዴት ነው የተጀመረው? ጅማሬው ኬዙ መነሻው ምንድነው ነው ጥያቄው አይደለ? ሁሉም ሰው መስማት የሚፈልገው እሱ ነው አይደለ? ትክክልና ተጨባጭ መረጃ ባይሆንም ስሟት በደንብ። እርስ በራስ ተጣሉ። መጀመሪያ ወሎና አርሲ ተባብለው እኛ ልጆች፣ ከዛ ይሄኛው የወሎን ይዘውና እንደዚህ በስኛ ልጆች ምን ማለት ነው ላይቭ ላይ ከዛ ነፍሷ አይወጣም። ወፍራም ነፍስ ነው ይኸውላችሁ እንጂ ስለተቆረጠ ነው ከመጀመሪያውና በምን ነው የጀመሩት? በትናንሽ ነገር ወሎ፣ እኔ አርሲ፣ እኔ ባሌ፣ እኔ ወለጋ፣ እኔ ሸዋ ይሄ ነገር ክፉ መንፈስ እንደሆነ ሁላችንም እናውቃለን። እኔ ሰይጣናዊ አሰራር ነው።
ምንም ማድረግ የማንችልበት ደረጃ ደርሰናል የምናችሁ እኮ ለዚህ ነው። አሁን ብሔር ከብሔር ጋር ስጋጭ ለምደነው አይደል? ትክክል ሆኖ ሳይሆን ለምደነው በቃ ጭንቅላታችን ተደንዝዞ ቆጫል። አሁን ጭራሽ ከብሔር ይወጣውና አሁን ደግሞ ወደታችን ወርደናል። አሁን ወደ ሰፈር፣ ወደ መንደር፣ ወደ ዘር ወደ የሆነ ነገር ውስጥ ገብተናል ማለት ነው። ይሄ ከየት እንደመጣ ባላቅም ማን እንዳስተማረን ባናቅም ግን ሆኗል። ወደን አይደለም። ከዚህ ጋር ተያይዞ ሰዎች አንዳንድ መልእክቶችና መረጃዎችን ስለሚያጋሩን እሱን ላሰማችሁ። በሳውዲ አረቢያ ጫካ ውስጥ እየተደረገ ያለው የእርስ በርስ መገዳደል መቆም አለበት። ሁሉም ኢትዮጵያዊ ሊያወግዘው ይገባል። ምናልባት አሁን ባለው የብሔር መገፋፋት ምን አገባን የኛ ብሔር አይደለም ራስ በራሳቸው ነው ተብሎ ዝም የሚባል አይደለም። ትላንት አይታችሁ ከሆነ በላይ የኬሚሴ ልጆችና የአርሲ ልጆች ሁላችሁም ወንድሞቻችን ናቸው፣ ኢትዮጵያዊ ናቸው። በቋንቋ በብሔር አንድ ሆኑ ወንድማማቾች። በዛ ልክ ላይ አምጥቶ ወንድሙ ማረድ ከዚህ ቀደም እንደዚሁ ላይ አንጥተው የማን እንደባላቅም ሲደፍሩ ነበር። እንደ አይነት ዘግናኝ እንደ አይነት ቆሻሻ የተከበረን የሰው ልጅ ያህል ነገር እንደ ቀላል ነገር ላይ አምጥቶ ማረድ፣ ላይ አምጥቶ መድፈር፣ ላይ አንጥቶ በብልቱ እንጨት። ኧረ ወገን የት እየሄድን ነው? ምንድነው እዚህ ደረጃስ የሚያዳርሳችሁ ችግር ምንድነው? ወዲህ አንድ እያንዳንዱ የሚያምነው እምነት ይኖረዋል አይደል? የሚፈራው ፈጣሪ ይኖረዋል። እያንዳንዱ እምነት አለው። እንዴት ነው በዚህ መልኩ ጨክናችሁ በወንድማችሁ ላይ? ኧረ ወገን ተው፣ ግደላችሁ። ይቻለ መቼ ጥላት እንደምንነዳ እናውቅም። ስለዚህ ማንኛውም ቲክቶከር ኢትዮጵያዊ ይሄንን ነገር ማወገዝ አለበት። እኔ ምን አገባኝ የኛ ብሔር አይደለም ተብሎ የሚታለፍ አይደለም። በጣም አስጠያፊ፣ አስቀያሚ፣ በጣም አረመኔያዊ ተግባር ነው እየተሰራ ያለው። ሰው ላይ አምጥተው እንግዲህ እንዴት ብለን ነው የምንነጋገረው? አሁን እኮ ከባድ ነው። እኔ እዚህ ጋር አሁን ኦቨር ከሰው ጭንቅላት በላይ የሚሆን ነገር ስለሆነ ስሙት ሲያወሩ ድርጊቱ ሲፈጸም ሲያወራ ምናልባት ዩቲዩብ ካልዘጋብን ላሰባችሁ። ኡመር አቢቢያ ኦቦሌዘጊያ ሰምታችኋል። ኡመር ወንድሜ እግዚአብሔርን ፍራ አላህን ፍራ እያሉ እንዲህ ሲደረግ የነበረው ማለት ነው። ይህ ቃል በቃል እንደዚህ ሲደራረግ ማለት ነው። ይሄ እኔ እኮ ጥያቄ የሆነብኝ እሱ አይደለም። ቁጭ ብሎ ላይቭ ላይ የሚሰሙ ሰዎች ምንድን ናቸው? ሰዎች ተሰብስበን ነው የምር ግን የምር ሰዎችን እኛ እንደዚህ አሁን እኩል ነው ሰዎችን የምንባለው እዚህ ጋር። አንድ ወንድማችን ደግሞ ፍትፍት አድርጎ ነው ያወራውና እሱን ላሰማችሁ። አርሲዎች አንድ የአማራ ልጅ እንያዝና እንደዚህ እናድርገው። ከዛን አማራዎቹ ሲነሱብን እነሱ አንተ ወሎ ኦሮሞ ነህ አንተ አርሲ ነህ አይሉም። በኦሮሞ ብቻ ነው ሁሉንም ኦሮሞ ነው ማገት የሚጀምሩት። ከዛን ሁሉንም 11 የኦሮሞ ክፍለ ሀገራትን ያዳርሳል ሁሉም ይቅመስ ብለው ስመካከሩ ሰምቻለሁ። ይሄንን ለምን አልናገርም? እኔ ደግሞ እንደዚህ ብለው እያወሩ ነበር። ነገ የአንድ አማራ ልጅ ከታገተ ሁሉም እነሱ ወሎ ኦሮሞ ነህ ወሎ እንትነ ምናምን ስለማይሉ ሁሉም ይቅመስ ብለው በዚህ ተነስተዋል። ስለዚህ ሁሉም ሰው ወጥቶ አሁኑኑ ይብቃ ካላለ ለሀገር ያዳርሳል ይሄ ነገር። እኔ በኩሌን እያወራው ነው። እኔ ወንድሞቼ ነገ እንዳይሞቱ እየተናገርኩ ነው ያለሁት። ይሄ መድየት ሙት ይሆን እናቴን ያሳጣኝ ወላሂ ቢላሂ እንደዛ ያሉ ነው የሰማሁት ቅድም። ሌላ አስፈሪ መረጃ ነው፣ አስደንጋጭ መረጃ ነውና ዮኒ ማኛ ደግሞ የሱን ንግግር መልስ ሰጥቶበታልና ላሰማችሁ። በጣም በጣም ያማል። እንደው ማታውቀውን ሰው ዝም ብለህ ታርደዋለህ። ማታውቀውን ሰው ማታውቀውን ላይቭ ላይ አምጥታችሁ ያ ነገር እንዲደበቅ ያልሰሩት ነገር የለም። ግን አመስግኑልኝ ኪያን
እናትኛ ልጆቻችን ሬሳ ላይ አድርገው ሰልፈውብናል። ለሀቅ ስትል የምትከፍለው ዋጋ በጣም ብዙ ነው። ለሀቅ ስትል ዋጋ ትከፍላለህ ኪያ። ከዚህም በላይ ዋጋ ልትከፍል ትችላለህ። ልጆች አይኖሩም፣ እናት አትኖር፣ ማንም አይኖርልህ። ስለ እውነት ካወራ የምትጠላው በዛና በዛ ብቻ ነው። እና አሁን አረብ ሀገር ላይ በሚዘገንን ሁኔታ ሳውዲ ላይ 24 ደርሰዋል በማለት አርደው ደግሞ አይረቁም፣ እንትኑን ይቆራረጡታል። እና ኪያ እንዳይሰማ እናት ስድብ አይለጠፍባት። እናት እንዲቱ ነው የሚላል ምን አይለጠፍ ስድብ። ብዙ አትደንቅጥ፣ ብዙ ግራ ይገባል። ግን የእናት አምላክ ይጠብቃል። ጀግና ነህ። ጀግና ህዝብ እንዳይተራረድ አንተ እየተሰደብክ ለሙሉ ኢትዮጵያውያን ይሄ መልእክት እንዲደርስ አድርጋለሁ። ስለዚህ ጀግና ይሄ ልጅ አስቀድሞ አንዳንድ ነገሮችን ስላወራ ሰዎች በጣም እየሰደቡትና በደል እየደረሰበት ነውና ዮኒ ማኛ እሱን ነው ይሄንን ለሱ ነው መልስ የሰጠው ማለት ነውና ሆኖም ግን ልጁ እንግዲህ ለሚደርስበትና ለመመጣበት ነገር እሱ ራሱ መልስ የሚያገኝበት ነገር ምናልባት ይኖራል ብዬ አስባለሁ እንደኔ ማለት። ሌላው ግን በጣም ያስለቀሰኝ ነገር ቅድም ሳየው ቪዲዮን ላሳያችሁ። ልጅሽ ታረደብሻ ከጎረቤቶቼ እኩል አረግሻለሁ የአሮጌ ቤትን እሰራልሻለሁ ብሎ አለብሳሻለሁ አበላሻለሁ እናቴ ከፍ አረግሻለሁ ብሎ አንዱ ልጅሽ ተሰዶ ቤቱም ሳይሰራልሽ ጎረቤት እኩል ሳረግልሽ ደምሽን አፍስሸሽ የወለድሽው ልጅሽ ደግሞ ባህር ላይ ፈሷል። ተነሽ አልቅሺ በይ ጩይ። እንግዲህ ፈርዶብሻል እናት አይደለሽ? አንጀትሽን እስራክሽ ቻዩ። እንግዲህ ገና ያላደገው ፊቱ የሚያሳሳው የሰው አወሬ የሰው ጅብ በልቷል። ባህር ማዶ ላይ ደሙን አፍስሶ ትቷል። ተነሽ እንግዲህ እናት ምን ታደርጊያለሽ? ጩይ ወደ አምላክሽ፣ አምላክ ይፈረድሽ። ንገሪው ለሱ ልጅሽ ታርዶብሻል፣ ልጅሽ ታርዶብሻል፣ ደሙ ፈሷል መንገድ ላይ ባህር ማዶ ላይ ሄዶ ሁሉንም ችሎ ወንድሙን አረደበት። ፈጣሪ ይጠብቀን። ከማን ነው ግን የሚጠብቀን? አሁን ፈጣሪ ይጠብቀን እንዳንል ከማን ነው የሚጠብቀን? እኔን ከወንድሜ ወይስ ወንድሜን ከኔ ነው የሚጠብቀው? ምንድነው ይሄ ነገር? ቆይ ለምንድነው ይሄ ላይ የተጨካከን ነው? ለምንድነው ይሄ ላይ በደል እኛ ላይ እየሆነ ያለው? ለምንድነው ይሄ ሁሉ ጣጣ ውስጥ ብንገባው? ለምንድነው ይሄ ችግር የተፈጠረው? ዋናው መንስኤ ዋናው ችግር ከየት ነው? የማን እርግማን ያለብን? ማን የረገበን? እኛ ማን ነው እኛ ላይ እንደዚህ አይነት ግፍና በደል እንዲደርስ እንትን ያደርግብን? ማን ነው? አስባችሁ ታውቃላችሁ? ይሄ የሚጀምረው ከእኔና ከእናንተ ነው። መልካምነት፣ ጥሩነት፣ ሰላም ማሰብ፣ ጥሩ ነገሮችን መናገር ነው በማሰብ ማን ኖር ከሆነ ልጆቻችንን ማናሳድግ ከሆነ እኛም የማይረባን የሞት መንፈስ እያስወረሰናቸው ምን ሄድ ከሆነ መጨረሻችን ይሄው በአደባባይ እንዲህ የሆነ ነው የምንቀጥለው ማለት ነው። እኔ በጣም አላቅም፣ ግን ጥያቄ አለኝ። እኔ ጥያቄው ለማን ነው አትሉኝም? ለቲክታክ ካምፓኒ ወይ አሜሪካም ወይ ቻይናም ሁለቱም ካምፓኒ አንድ ላይ ይሄ አስተዳደራዊ እንዴት እንደዚህ አይነት ነገር ድርጊቶች ሰሞኑ በጣም በተደጋጋሚ እያየን ነው። በተደጋጋሚ ይሄ ነገር ሲደጋገም እንዴት ነው ላይፍ ላይ እንደዚህ አይነት ነገር መታለፍ የጀመረው? ብሎ ትንሽ ነገር ሲሆን ሪስትሪክት ያደርግብናል። ምንድነው አሁን ምንድነው የተፈጠረው? አልጎሪዝሙ እየሰራ አይደለም ወይ? አሁን እኮ ሰው ይገላል፣ መገዳደል መጠራን፣ እሺ በድብቅና በማይታይ መልኩ ቢሆን እኮ ኖርማል። ህዝብ እያየ መጥፎነትን፣ የማይረባ መንፈስን፣ የማይሆን ነገሮችን እንዴት ነው እንደዚህ እኛ ተወራርሰን የምንቀጥለው? አንደኛ ጥያቄ ለቲክታክ ካምፓኒ ነው። እርግጠኛ ነኝ ኦል ላንጉዌጅስ ትራንስሌት ይደረጋል። ሁለተኛው ለመንግስት፣ ለኢትዮጵያ መንግስት ሳውዲ አረቢያ ያለው የኢትዮጵያ ኤምባሲ ከሳውዲ አረቢያ መንግስት ጋር ይሄን ነገር መነጋገር አልቻለም ወይ? እልባት እንድትሰጣት ባለፈው እንደዚህ ላይቭ ለሰው ሲደፍሩ፣ ባለፈው ላይቭ ላይ እንደዚህ ሲደበድቡ ብዙ ነገር ነው። በነገራችን ላይ ለእናንተ የማይደርሱ እኛ እዚህ ቪዲዮ ማንሰራባቸው መዓት ወንጀሎች ነው ቪዲዮ የምላክልን፣ ግን እዚህ ጋር ማምጣት አንችልም። እኔ አንዳንዴ ሶሻል ሚዲያ ላይ እነዚህ ዩቲዩብ ላይ ስራ መስራት በጣም ይሰቀጥተኛል። እምላክልኝ ቪዲዮና የምደርሰን መረጃዎች በጣም ደባሪ ነገር ናቸው። ግን ደግሞ መንግስት እዛ ያለው ኤምባሲ ለምንድነው አምባሳደር ሆኖ እዛ የተመደበ ሰው ይሄንን እልባት ማስደረግበት? ሶስተኛ ጥያቄ እዛ ሀገር ለምትኖሩ ኢትዮጵያውያን ሳውዲ አረቢያ
የምትኖሩ አረብ ሀገራትን የምትኖሩ ኢትዮጵያውያን ወጣቶች ኦሮሞም ሁኑ አማራም ሁኑ ትግሬም ሁኑ ወሎም ሁኑ ሸዋም ሁኑ እዚህ ባሌም አርሲም ሁኑ ጎጀምም ጎንደርም ሁኑ ምንድናችሁ? እዛ ምን እያረጋችሁ ነው? አንድ ላይ ተሰብስባችሁ የምትኖሩት ሰው ለመገዳደል ነው ወይ? ችግር ሲፈጠር ሃይ ማለት የማትችሉበት ነገር ላይ ነው ያላችሁት። ምንድነው ችግሩ? ጥያቄ ሶስተኛ ጥያቄ ለእናንተ ባለፈው እንደዚህ አንድ ዩጋንዳዊ ሳውዲ አረቢያ ሀገር ከባል ሚስት ጋር ስትባለግ ታይታ ሚስትዮ ቤት ገብታ ቆራርጣ ምናምን አርጋ ነው የገደለቻት። አትጠነቀቁም ወይ? ራሳችሁን አትጠብቁም ወይ? እዛ ሀገር የሄዳችሁት ለምንድን ነው? ለመገዳደል፣ ለመባለግ? ለምን ነው ራሳችሁን የማትጠብቁት? ለምን ነው እርስ በርሳችሁ የማትጠባበቁት? እዚህ የለመዳችሁትን የዘረኝነትና የጥላቻ መንፈስ ይዛችሁ ነው የምትሻገሩት። ባህር ማዶ የምትሄዱት እኮ ችጋራም ስለሆናችሁ ነው፣ ድሃ ስለሆናችሁ ለእናት ለአባታችሁ ልታሳልፉ እንጂ ቀብጠት ቅንጦትና ጥጋብ አይደለም እዛ ጋር እየወሰደል አይደል እንዴ? አዎ ለዓላማ ለግብ የሆነ ነገር ለማሳካት የሚሄድ ሰው ነው እዛ ያለው። ብሔርተኝነት፣ መንደርነት፣ ሰፈርነት እኔ ወሎ ነኝ፣ እኔ አርሲ ነኝ፣ እኔ ባሌ ነኝ፣ እኔ ሸዋ፣ እኔ ኦሮሞ ነኝ፣ እኔ አማራ፣ እኔ ትግሬ ነኝ፣ እኔ ጎጃም አይሆንም። መቃወም ያለብን ነገር ካሁኑ ነው። ችግራችን እኛ ሀበሻውያን ኢትዮጵያውያን የሆነ ነገር ግርግር እናደርጋለን። ከዛ በኋላ እርስት በቃ ተረሳ ሄደች። ምን የሚያምር በጣም ገና ወጣት ቪዲዮ ነው። ነገ ምን እንደሚፈጠር አናውቅም። እባካችሁ አንገዳደል። ከዚህ በላይ ስሜታዊ ሆኜ ማውራት አልፈልግም። እባካችሁ እዛ ሀገር ያላችሁ ልጆች እርስ በርሳችሁ ተጠባበቁ። እንደዚህ አይነት ስህተት ከሚሰሩ ሰዎችን እንዲያቆሙ ከዚህ ድርጊት ራሳቸውን እንዲቆጠቡ እባካችሁ በምትችሉት አቅም ተመካከሩ። እርስ በርሳችሁን ተጠባበቁ እባካችሁ። አመሰግናለሁ። የዛሬ ቪዲዮ ይሄን ይመስል ነበር። ከዚህ በላይ ማውራት አልፈልግም። እስቲ ከዚህ በላይ መረጃ ካላችሁ ሀሳብ አስተያየቶችን ኮሜንት ላይ ብጽፉልኝ ደስ ይለኛል። የዛሬ ቪዲዮ በጣም ማሰቃቂና ደባሪ እንደሆነ እኔም አውቃለሁ። አስቀድሜ ይቅርታ ጠይቃችኋለሁ። አስቀድሜ አስጠንቅቄያችኋለሁ። ባላችሁበት ሰላማችሁ ብዝት ትበል።